ብዙ ሰው ብቻውን የመሆን ልማድ የለውም። ብቻውን መሆን ይፈራል። ብቻውን ሲሆን የሆነ ነገር እንደጎደለው ይሰማዋል። ይህ ግን እውነት አይደለም። ብቸኝነት ራሱን የቻለ ጥንካሬ ነው። ለብቻቸው በራሳቸው መቆም የሚችሉ ጠንካሮች ናቸው። ከዚህ አስመሳይ ከሞላበትና በጫጫታ ከተከበበ ዓለም ራስን ገለል አድርጎ በዙሪያችን እየሆነ ያለውን እየሄድንበት ያለውን የህይወት መንገድ ሰከን ብሎ ለማስተዋል ለብቻ መሆን ያስፈልጋል። ለብቻ መሆን የውስጥን ስሜት ለማዳመጥና የምንፈልገውን ነገር ለማወቅ ዓላማችንን ለመረዳት ስህተቶቻችንንም ለማረም ብቸኛው መንገድ ነው። እያለፍክበት ያለው የህይወት መንገድ ያንተ ብቻ ነው። ማንም ሰው ችግሮችህን እንዲረዳልህ ወይም እንዲረዳህ አትጠብቅ። ህልምህንም ሌሎች ሰዎች እንዲረዱት አትጠብቅ። ለብቻ መሆን ደካማነት አይደለም፣ ጥንካሬ እንጂ። የምትሰራውን ስራ የሚያበረታታ ሳይኖርና ሰው ፊቱን ሲያዞርብህ ህይወትህን የመቀየር ኃላፊነት ያንተ ብቻ እንደሆነና ማንም ያንተን ህይወት ሊቀይረው እንደማይመጣ ትረዳለህ። በዚህ ጊዜ ነው በህይወት ትልቅ የሆነውን ውሳኔ መወሰን የሚኖርብህ። ተስፋ ቆርጠህ ህይወትህ እንደማይቀየር አምነህ በነበርክበት መቅረት ወይ ደግሞ ህይወትህን ለመቀየር ቆርጠህ መነሳት። ከሁለቱ አንዱን መምረጥ ይኖርብሃል። ህይወትህን መቀየር ከሆነ ምርጫ ብቻህን መሆን መልመድና ማሳካት ለምትፈልገው ነገር እስከ መጨረሻው መታገል ይኖርብሃል። ብቸኝነትን ድክመት አድርገህ አትመልከተው። ብቸኝነት ትኩረት እንዲኖርህ ያደርጋል፣ እንዳትዘናጋም ይረዳሃል። ብቻህን ስትሆን ሐሳብህን በደንብ ማሰላሰልና መረዳት ትችላለህ። በምድር ስንኖር ብዙ ችግሮች ያጋጥሙናል። በህይወታችን ከባድ ጊዜያት ይመጣሉ። ተስፋ የሚያስቆርጡ ቀናቶችም ያጋጥሙናል። ይህን የመከራ ጊዜ ማለፍ አቅም እንዳለ ራስህን ትጠራጠራለህ። የማይታለፍ ሆኖ ይሰማሃል። ሰዎችን በችግሮች ሊስቁብህ ይችላሉ። ህልሞችን ሊያጣጥሉብህ ይችላሉ። ግን ማወቅ ያለብህ ነገር ምንም ነገር በቀላሉ እንደማይመጣና የምትፈልገውን ነገር ለማግኘት ከባድ ጊዜያትን ማለፍ እንዳለብህ ነው። ብቻህን ሆነህ አንድ እርምጃ ወደፊት ስትራመድ እያሸነፍክ መሆኑን ወቅ። ዛሬን ስትወድቅ ነገ እንዴት መነሳት እንዳለብህ ትማራለህ። ስኬታማ የሆኑ ሰዎች ከስኬታቸው በፊት የብቸኝነት ጊዜያትን፣ ተስፋ መቁረጥን፣ ብዙ መሰናክሎችን አሳልፈዋል። ያንተም ህይወት ከነሱ የተለየ እንዲሆን አትጠብቅ። ሁሉ ነገር አልጋ ባልጋ እንዲሆን አትጠብቅ። ማለፍ ያሉብህን ችግሮች ለማለፍ ራስን አዘጋጅ። ስኬታማ መሆን ከፈለክ የብቸኝነትንና ከባድ የሆኑ ጊዜያትን ማለፍ አለብህ። በመንገድ ላይ የሚያጋጥሙን ችግሮች እንደ እንቅፋት ሳይሆን እንደ ደረጃ ተጠቀምባቸው። ብቸኝነት ብዙ ሰዎች የሚፈሩት ነገር ነው። ብቻህን ስትሆን ሰዎች ትክክል እንዳልሆንክ ይነግሩሃል። ከሰዎች ለምን ተመሳስለህ አትኖርም ይሉሃል። ነገር ግን የተለየ ነገር ከፈለክ የተለየ መሆን እንዳለብህ ወቅ። ሰዎች መሰናክል ይሆኑብሃል። ይህም ላንተ በትክክለኛ መንገድ እየሄድክ እንደሆነ የምታውቅበት ምልክት ነው። ሰዎች ሐሳብህንም ያጣጥሉብሃል። ነገር ግን ዓላማ ለማይታያቸው ሰዎች በማስረዳት ጊዜህን አታጥፋ። በተግባር አሳያቸው። ስኬትህ ራሱ ይናገር። ብቻህን የምታደርገው ጉዞ ቀላል አይደለም፣ ግን ነገሮች ከባድ ሲሆኑብህ አንተም የበለጠ ጠንካራ መሆን አለብህ። በዚህ ጊዜ ነው ራስን መግዛት፣ ዲሲፕሊን አስፈላጊ የሚሆን። ማንም ያንተን ስራ አይሰራልህም። ማሸነፍ ከፈለክ በየቀኑ ካንተ የሚጠበቀው ማድረግ መቻል አለብህ። ራስን መግዛት ወይም ዲሲፕሊን ማለት ያለማቋረጥ መደረግ ያለበትን ነገር ማድረግ ማለት ነው። ለምሳሌ መተኛት እየፈለክ በጠዋት መነሳት ስላለብህ መነሳት ከቻልክ ራስን ገዝታል ወይ ዲሲፕሊን አዳብራል ማለት ነው። ከዓላማ የሚጎትቱህን ነገሮች እንቢ ማለት አለብህ። የአጭር ጊዜ ደስታን ለረጅም ጊዜ ደስታ መስዋዕት ማድረግ ዲሲፕሊን ነው። ሌሎች ተስፋ ቆርጠው ሲያቆሙ አንተ ተስፋ ሳትቆርጥ እንድትጓዝ የሚያደርግህ ምንድነው? ዓላማ ነው። ዓላማህን ለማሳካት ነው። ዓላማህ ለአንተ እንደ ካርታ ያገለግላል። ተነስተህ እንድትሰራ ምክንያት ይሆናል። ብቻህን ስትሆንና ለራስህም እውነተኛ ስትሆን ዓላማህን ታገኛለህ። ዓላማህን ስታገኝ ጨለማ የነበረው መንገድህ ብርሃን ይሆንልሃል። ወዴት እንደምትሄድ ታውቃለህ። የምትከፍላቸው መስዋዕትነቶች ሁሉ ትርጉም ይኖራቸዋል። ብቻህን መጓዝ ለምትደርስበት ስኬት ብቻ አይደለም የሚጠቅምህ፣ በምታደርገው ጉዞ ስለምትገነባው ጠንካራ ማንነትህም ነው። እያንዳንዷ እርምጃ ትቀይርሃለች። እያንዳንዷ ችግር አንድ የማታውቀውን ነገር ታስተምርሃለች። አንድ ቀን ወደ ኋላ መለስ ብለህ ስትመለከት እያንዳንዱ እርምጃ ለራስህ ያበረከትከው ትልቅ ስጦታ እንደሆነ ትረዳለህ። ስለዚህ መጓዝህ እንዳታቆም ችግሮችን እለፋቸው። የሰዎችን ማጣጣልና ፌዝም ችላ በለው። የቱም ነገር እንዳያቆም። በዚህ የብቸኝነት ጉዞ ውስጥህ እንደነበር የማታውቀው ጥንካሬ እንዳለ ታውቃለህ። እውነተኛ አቅምህን ማውጣት ትችላለህ። ብዙ ሰው የማይደፍረው ይህ ለብቻ የምታደርገው ጉዞ ወደ ስኬት የሚያደርሰው ብቸኛው መንገድ እንደሆነ ታውቃለህ። ሁሉም የሌላውን ሰው እርዳታ በሚጠብቅበት ዓለም አንተ ራስህን የምትረዳ ሰው ሁን። ከፈጣሪ ውጪ በማንም ላይ ጥገኛ አትሁን። ችግሮችን ለፈጣሪ ብቻ ተናገር። ብቻህን ስትሆን ዝምታን ታዳብራለህ።
ያም ዝምታ ባዶ ዝምታ አይደለም፣ በአቅም የታጨቀ ዝምታ ነው። ብዙ ሰው ዝምታን ይፈራል፣ ምክንያቱም ከራሱ ማንነት ጋር መጋፈጥ ስለሚፈራ ነው። አንተ በዝምታ ውስጥ ማዳመጥ ከቻልክና በህይወት የምትፈልገውን ማወቅ ከቻልክ ግልጽና እውነተኛ የደስታ ኑሮ መኖር ትችላለህ። ይህንንም ለማድረግ እቅድ አውጣ፣ በእቅድህ መሰረት ተጓዝ። ማንም አሁን ላይ ባይረዳ የምትናገረውን ነገር ባያዳምጥህ አትጨነቅ። በልበ ሙሉነትና ራስን ገዝተህ ወደፊት ተጓዝ። አንድ ቀን ሁሉም እውነቱን ይመለከታል። በብቸኝነት አትደናገጥ። ብቸኝነትህ እንዲያጠነክርህና እንዲያስተምርህ ፍቀድለት። መሆን ወዳለብህ ጠንካራ ማንነትህ ያደርሳል። ብቻህን በዓላማ ጸንተህ ተጓዝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።